ዛሬ የምንነጋገረው በትክክል ከተረዳችሁት ህይወታችሁን ሙሉ በሙሉ ሊለውጥ ስለሚችል አንድ ትልቅ ጉዳይ ነው። አብዛኛው ሰው ስኬት የሚመጣው ከችሎታ፣ ከእድል ወይም ከአስተዋይነት ይመስለዋል። ነገር ግን የስኬታማ ሰዎችን ህይወት ስታጠኑ በጣም የሚገርም ነገር ታገኛላችሁ። አሪፍ ህይወት በሚገነቡና በማይገነቡ ሰዎች መካከል ያለው እውነተኛ ልዩነት ራስን መግዛት ነው። በነገራችሁ ላይ ራስን መግዛት ማለት አስቸጋሪ በሆኑ ሁኔታዎች ውስጥ እንኳን ሐሳባችሁን፣ ስሜታችሁን፣ ልምዶቻችሁንና ውሳኔዎቻችሁን የመቆጣጠር ችሎታ ነው። ህይወት ቀላል በሚሆንበት ጊዜ ትኩረት ማድረግ ለማንም አይከብድም። ተነሳሽነት ወይም ሞቲቬሽን ሲኖርህ ዲሲፕሊን መያዝ ቀላል ነው። ነገር ግን እውነተኛ ጥንካሬ የሚታየው ስትደክም፣ ስትሰለች፣ ፈተናዎች ሲበዙብህና ማንም በማያይህ ጊዜ ያኔ ነው ማንነትህ የሚፈተነው። እስኪ የዓለማችንን ሰዎች ተመልከቷቸው። ብዙ ሰዎች ምን ማድረግ እንዳለባቸው ያውቃሉ። ነገር ግን ለማድረግ የሚያስችል ራስን የመግዛት አቅም ግን የላቸውም። ስኬትን ይፈልጋሉ፣ ነገር ግን ምቾትን ይመርጣሉ። እድገትን ይፈልጋሉ፣ ነገር ግን በትርኪ ምርኪ ነገሮች ይዘናጋሉ። ዲሲፕሊንን ይፈልጋሉ፣ ነገር ግን ስሜታቸውን ይከተላሉ። ሳያውቁት ቀስ በቀስ የገዛ ህይወታቸው ልጓም ያመልጣቸውና ልቅ ይሆናሉ። ነገር ግን ራስን መቆጣጠር ስትጀምር አንድ ትልቅ ነገር ይፈጠራል። ጊዜህን መቆጣጠር ትጀምራለህ። ልምዶችህን ትቆጣጠራለህ። የወደፊት ህይወትህንም በእጅህ ታደርጋለህ። በተቃራኒው ደግሞ ራስን መቆጣጠር ካልቻልክ ዓለም ይቆጣጠርሃል። በዚህ ቪዲዮ ውስጥ ጠንካራ ራስን የመግዛት ልምድ የምንገነባባቸውን 10 መንገዶች እናያለን። እነዚህ ሐሳቦች በአስተሳሰብ እንድትጠነክሩ፣ በስሜት እንድትረጋጉና በዕለት ተዕለት ህይወታችሁ የተስተካከለ ዲሲፕሊን እንዲኖራችሁ ይረዷችኋል። ቪዲዮውን እስከ መጨረሻው ተከታተሉ፣ ምክንያቱም የመጨረሻዎቹ ነጥቦች በጣም አስፈላጊ የሆነ ነገር እንድትረዱ ያደርጓችኋል። ራስን መግዛት ተወልዶ የሚመጣ ሳይሆን ደረጃ በደረጃ የሚገነባ ጥበብ ነው። ሰላም፣ እንዴት ናችሁ? ዩቲዩብ ላይ ቁም ነገር ማየት የምትወዱና ራሳችሁን አሁን ካላችሁበት የንቃት የአስተሳሰብና የማይንድ ሴት ደረጃ አንድ እርምጃ ከፍ ለማድረግ የምትፈልጉ ከሆነ ትክክለኛው ቻናል ላይ ናችሁ። ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ጀምሩ። ሐሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ፣ የሁላችሁንም እመልሳለሁ። ወደ ቪዲዮ። Voice of Will, your daily choice. ነጥብ 1 ድርጊት ከመፈጸምህ በፊት ውጤቱን አስብ። ሰዎች ራስን የመግዛት አቅማቸውን የሚያጡበት ትልቁ ምክንያት ትኩረታቸው አሁን ባሉበት ቅጽበት ላይ ብቻ ስለሆነ ነው። አሁን ምን ደስ ይለኛል ብለው ያስባሉ። ስለ ምቾትና ስለ ደስታ ያስባሉ። ነገር ግን ለወደፊት የሚያስከትለውን ውጤት ይዘነጋሉ። ራስን መግዛት የሚጀምረው እዚህ ጋር ነው። አንድ ነገር ከማድረግ በፊት ቆም ብለህ ይህንን ማድረግን ከቀጠልኩ ምን ይፈጠራል ብለህ ራስን የመጠየቅ ችሎታ ነው። አብዛኞቹ መጥፎ ልምዶቻቸው የሚቀጥሉት ሰዎች ስለ ውጤቱ ቆም ብለው ስለማያስቡ ነው። ለምሳሌ በየቀኑ ማታ ማታ ስልኩን የሚጎረጉርን ሰው አስቡ። በዚያ ቅጽበት ጉዳት የሌለው ሊመስለው ይችላል። ነገር ግን ውጤቱን በትክክል ካሰበው ምስሉ ይቀየራል። ያቺ ጥቂት ደቂቃ ወደ ሰዓታት ትቀየራለች። ያ ሰዓት እንቅልፍን ይነጥቃል። የእንቅልፍ ማጣት ጉልበትን ያጠፋል። ጉልበት ማጣት ደግሞ ውጤታማነትን ያጠፋል። በዚህም ሰዓት ሰውየው አዲስ ነገር ሊማርበት ወይም ህይወቱን ሊገነባበት የሚችለውን ውድ ጊዜ ያባክናል። ለማይረቡ ጉዳዮች ቁጭ ብሎ ጊዜውን ከሚገድል ለህይወቱ ጠቃሚ የሆኑ ነገሮች ላይ ቢያተኩር የነገ ህይወቱ በሆነ ደረጃ ከፍ ይላል። እያንዳንዷ ዛሬ ላይ የምንሄድባት መንገድ ናት ለቀሪው ህይወታችን መሰረት እያስቀመጠች የምትሄደው። ዛሬ ያላስቀመጥነው መሰረት ኋላ ላይ ከየትም አይመጣም። ስለዚህ ጠንካራ ሰዎች ማንኛውንም ነገር ከማድረጋቸው በፊት ውጤቱን ያስባሉ። ጤናማ ያልሆነ ምግብ ከመብላታቸው በፊት በሰውነታቸው ላይ የሚያመጣውን ተጽዕኖ ያስባሉ። ጊዜ ከመግደላቸው በፊት የሚያመጡትን እድል ያስባሉ። ይሄ ቀላል ልምድ ንቃተ ህሊናን ይፈጥራል። ንቃተ ህሊና ደግሞ ወደ ቁጥጥር ይመራል። ነጥብ 2 በየቀኑ በተመሳሳይ ሰዓት ንቃ። ይሄ በጣም ቀላል ሊመስል ይችላል፣ ግን አቅለላችሁ አትዩት። በየቀኑ በተመሳሳይ ሰዓት መነሳት ራስን የመግዛት ትልቁ መገለጫ ነው። ለምን አትለኝም? ምክንያቱም ቀንህን የምትጀምርበት መንገድ ቀሪውን ውሎህን ይወስነዋል። ጠዋትህ የተዝረከረከ ከሆነ አእምሮህም የተዝረከረከ ይሆናል። ራስን መግዛት የሚገነባው በትናንሽ የዕለት ተዕለት ተግባራት ነው። አብዛኛው ሰው የሚነሳው እንደ ስሜቱ ነው። አንድ ቀን በማለዳ፣ አንድ ቀን ዘግይቶ። ይሄ ደግሞ አእምሮን ያዳክማል። ምክንያቱም በጠዋቱ አእምሮህ አንድ ነገር ይማራል። አንተ ነህ የምታዘው ወይስ ምቾትህ? የማንቂያ ደወል ወይም አላርም ሲጮህ ትልቅ ውጊያ አለ። አንዱ ድምፅ ተነስ ይላል፣ ሌላኛው ደግሞ ትንሽ ተኛ ይላል። ያቺ ቅጽበት ማንነትን የምታሰለጥንባት ናት።
ሁልጊዜ ምቾትን የምትመርጥ ከሆነ አእምሮህ ይህ ሰው አስቸጋሪ ነገር አይወድም ብሎ ይለምዳል። በሰዓቱ የምትነሳ ከሆነ ግን ይህ ሰው የቆረጠውን ያደርጋል ብሎ ይማራል። ዲሲፕሊን የሚገነባው እንዲህ ነው። ራስን ማክበር የሚጀመረው ለራስህ የምትሰጠውን ቃል በመጠበቅ ነው። ጠዋት እነሳለሁ ብለህ ካልተነሳህ በራስህ ላይ ያለህ እምነት ይቀንሳል። በራስ መተማመንህ የሚገነባው በወሬ ሳይሆን በድርጊት ነው። ጠዋት በሰዓቱ ስትነሳ የመጀመሪያውን ትንሽ ድል ትቀዳጃለህ። ያ ድል ደግሞ ቀኑን ሙሉ በራስ የመተማመን ስሜት እንዲኖርህ ያደርጋል። ነጥብ 3 ምክንያቶችን መርምር። የመጀመሪያው ነጥብ ስለ ውጤቱ ከሆነ ይሄኛው ነጥብ ደግሞ ስለ ዓላማህ ነው። ራስን የምትቆጣጠርበት ምክንያት ሲኖርህ ዲሲፕሊንህ ይጠነክራል። ብዙ ሰዎች የሚከሽፉት ያለ ስሜታዊ ትስስር ራሳቸውን ለማስገደድ ስለሚሞክሩ ነው። ይህንን ልምድ ማቆም አለብኝ ትላለህ። ነገር ግን ምክንያቱ ደካማ ከሆነ ፈተና ሲመጣ ትወድቃለህ። አእምሮህ ያለ ምክንያት ዲሲፕሊን አይኖረውም። ከምቾት በላይ የሆነ ትልቅ ምክንያት ያስፈልገዋል። ለምሳሌ ጤናዬን ማሻሻል አለብኝ ከማለት ይልቅ በመድከሜ ሰልችቶኛል፣ ጠንካራ መሆን እፈልጋለሁ የሚል ሰው ያሸንፋል። ሀብታም ብሆን ደስ ይለኛል ከማለት ይልቅ የቤተሰቤን ታሪክ መቀየር አለብኝ የሚል ሰው አይበገሬ ነው። ምክንያት ማለት ለዲሲፕሊንህ እንደ ነዳጅ ነው። ማሻሻል እፈልጋለሁ የሚለው ምኞት ነው። ከአቅሜ በታች መኖሬ ሰልችቶኛል የሚለው ግን እውነተኛ ምክንያት ነው። እስኪ የትኛው ይበልጥ እሳት አለው? እስኪ ኮሜንት ላይ አስቀምጡልኝ። ስለዚህ ራስህን ጠይቅ። ይሄ ለምን ያሳስበኛል? ካልተለወጥኩ ምን ይከሰታል ብለህ ራስህን አስጨንቀው። የሌላ ሰውን ምክንያት አትዋስ። ምክንያቱ የራስህ መሆን አለበት። ራስን መቆጣጠር ቅጣት ሳይሆን ራስን ማክበርና ዓላማን መጠበቅ መሆኑንም ተረዳ። ነጥብ 4 የጊዜያዊ እርካታን ማዘግየት። ራስን መግዛትን ከሚያጠፉ ትልልቅ ጠላቶች አንዱ የጊዜያዊ እርካታ ፍላጎት ነው። ይሄ ማለት ለወደፊት ህይወትህ የሚጎዳ ቢሆንም እንኳ አሁን ለሚሰማህ ደስታ ቅድሚያ መስጠት ማለት ነው። የሰው ልጅ አእምሮ በተፈጥሮው የቅርብ ደስታን ይወዳል። ጣፋጭ ምግቦች፣ መዝናኛዎች፣ ስልክ መጎርጎርና ከባድ ስራን መሸሽ፣ እነዚህን ነገሮች በአእምሯችን ውስጥ ዶፓሚን የተባለ የደስታ ስሜትን የሚፈጥር ኬሚካል ያመነጫሉ። ነገር ግን ትልቅ አደጋ አለው። ሁልጊዜ የቅርብ ደስታን የምትመርጥ ከሆነ አእምሮህ ለቀላል ሽልማቶች ሱሰኛ ይሆናል። በዚህ ጊዜ ከባድ ስራ መስራት እንደ ስቃይ ይቆጠራል። መማር ያሰለቻል፣ ዲሲፕሊንም አድካሚ ይሆንብሃል። ስኬታማ ሰዎች ግን አእምሯቸውን ተቃራኒውን እንዲያደርግ አሰልጥነውታል። አሁን በፈልገው እንኳን እጠብቃለሁ ይላሉ። ለጊዜያዊ ደስታ ሳይሆን ለረጅም ጊዜ ደስታ፣ ለረጅም ጊዜ ስኬት ይቆርጣሉ። ደካማ አእምሮ አሁን ምን ደስ ይለኛል ብሎ ሲጠይቅ፣ ጠንካራ አእምሮ ግን ነገ ህይወቴን የተሻለ የሚያደርገው ምንድን ነው ብሎ ይጠይቃል። ጊዜያዊ ደስታ ዘላቂ ህይወትን ይጎዳል። ነጥብ 5 የአካል ብቃት እንቅስቃሴን ፈጽሞ አታቋርጥ። የአካል ብቃት እንቅስቃሴ ከራስ መቆጣጠር ጋር ምን ያገናኘዋል ብለህ ትጠይቅ ይሆናል። እውነቱ ግን ቀላል ነው። ስፖርት ለዲሲፕሊን ምርጥ ማሰልጠኛ ነው። ስፖርት በምትሰራበት ጊዜ ስሜትህ ባይፈቅድም እንኳ አስቸጋሪ ነገሮችን እንድትሰራ አእምሮህን እያሰለጠንከው ነው። ሰውነትህና አእምሮህ በጣም የተሳሰሩ ናቸው። ሰውነትህ ሲጠነክር አእምሮህም ይጠነክራል። ስፖርት ትዕግስትን፣ ጽናትንና ቀጣይነትን ያስተምርሃል። በታቀደልህ ቀን ስፖርት ስታቋርጥ አእምሮህ ምቾት ሲጠፋ ማቆም ይቻላል የሚል መጥፎ ትምህርት ይማራል። ያ ትምህርት ወደ ሌላ የህይወት ክፍል ይዛመታል። ነገር ግን ስሜት ባይኖርህም እንኳ ስፖርትን ስትጨርስ ይሄ ሰው የጀመረውን ይጨርሳል የሚል ማንነት ትገነባለህ። ራስን መግዛት የሚገነባው እንዲህ ባሉ ቀጣይነት ባላቸው ድርጊቶች ነው። Voice of Will, your daily choice. ነጥብ 6 ራስን መግዛትን እንደ ፍሬ ተመልከተው። ብዙ ሰዎች ራስን መግዛትን በተሳሳተ መንገድ ይረዱታል። አንድ ቀን ድንገት የሚመጣ ይመስላቸዋል። ነገር ግን ራስን መግዛት እንደዛ ፍሬ ነው። ዛሬ ዘርተህ ነገ ፍሬ አትጠብቅም። ዘሩን መትከል፣ ውሃ ማጠጣት፣ ከጉዳት መጠበቅና በትዕግስት መጠበቅ አለብህ። እያንዳንዱ የምታደርጋቸው ትንንሽ ውሳኔዎች፣ በሰዓቱ መነሳትህ፣ ፈተናዎችን ማለፍህ ዛፉን ውሃ እንደማጠጣት ነው። ብዙ ሰዎች ፍሬው ሳይወጣ ውሃ ማጠጣታቸውን ያቆማሉ። ራስን መግዛት የሚመጣው በመደጋገም ነው። በመጀመሪያ ላይ ከባድ የነበሩ ነገሮች ቀስ በቀስ እየቀለሉ ይመጣሉ። ያኔ ነው ፍሬው መታየት የሚጀምረው። ዲሲፕሊን ለመሆን እየሞከርኩ ነው ከማለት አልፈህ እኔ ዲሲፕሊን ያለው ሰው ነኝ ወደሚል ማንነት ትቀየራለህ። መቼም ኃይሌና ቀነኒሳ ያን ሁሉ ሪኮርድ የሰበሩት በአንድ ቀን ልምምድ ነው እንደማትለኝ ተስፋ አደርጋለሁ። ከማሸነፍ ጀርባ ብዙ ስቃዮችና ድካሞችን
አሳልፈው ነው እዚህ የደረሱት እና እንዴት አንተ ውጤት በአንድ ቀን ትጠብቃለህ? ነጥብ 7 ስኳርን ተውና ፍላጎቶችህን ተቆጣጠር። ሰውነትህን የመቆጣጠር ችሎታህ አእምሮህን የመቆጣጠር አቅምህ ላይ ተጽዕኖ አለው። የዛሬው ዓለም ትልቁ ፈተና የጣፋጭ ምግቦችና የቀላል ደስታዎች ሱሰኝነት ነው። ስኳር ለአእምሮ ፈጣን የደስታ ምላሽ ይሰጣል። አእምሮ ሁልጊዜ ቀላል ደስታን ካገኘ ለከባድ ስራ ያለው ትዕግስት ይቀንሳል። ምግብህን፣ እንቅልፍህንና የዕለት ተዕለት ውሎህን ስትቆጣጠር አእምሮህ አንተ ነህ ኃላፊው የሚል ትምህርት ይወስዳል። ፍላጎቶችህን መቆጣጠር ስትችል ትኩረትህንና ጊዜህን መቆጣጠር ቀላል ይሆንልሃል። ራስን መግዛት ማለት እስረኛ መሆን ሳይሆን ከፍላጎቶችህ ሱሰኝነት ነፃ መውጣትና ሰላም ማግኘት ነው። ነጥብ 8 ማሰላሰልን ወይም ሜዲቴሽንን ተለማመድ። ሜዲቴሽን ምስጢራዊ ነገር ሳይሆን ትኩረትን የማሰልጠኛ ጥበብ ነው። አእምሮህ እንዲረጋጋ፣ ሐሳቦችህን እንድትከታተልና በስሜት ከመገፋፋት እንድትረጋጋ ያደርግሃል። በዘመናዊው ሕይወት አእምሯችን በተለያዩ መረጃዎችና ጭንቀቶች ተጨናንቋል። አእምሯችን እረፍት ካጣ ደግሞ ራስን የመግዛት አቅማችን ይደክማል። አብዛኞቹ መጥፎ ውሳኔዎች የሚወሰኑት አእምሮህ ሲጨነቅ ወይም ሲቸኩል ነው። ሜዲቴሽን በድርጊትና በምላሽ መካከል ትንሽ ክፍተት ይፈጥራል። ያቺ ክፍተት ደግሞ ራስህን እንድትቆጣጠር ትረዳሃለች። ሐሳቦችህን እንደ ደመና ማየት ትጀምራለህ። ይመጣሉ፣ ያልፋሉ። አንተ ግን የሐሳቦችህ ባሪያ መሆንህን ታቆማለህ። በቀን 10 ደቂቃ ብቻ ዝም ብለህ ትንፋሽህ ላይ ማተኮርህ የአእምሮህን ጥንካሬ ይጨምረዋል። ነጥብ 9 ስሜቶችህን መግዛት ተማር። ስሜቶችህ የሚገዙህ ከሆነ ራስህን መግዛት የማይቻል ነው። ብዙ ሰዎች ስሜታቸው የውሳኔያቸው መሪ እንዲሆን ይፈቅዳሉ። ደስ ካለኝ አደርገዋለሁ፣ ከደበረኝ አቆመዋለሁ ይላሉ። ነገር ግን ስሜት እንደ አየር ሁኔታ ተለዋዋጭ ነው። ስሜትን መግዛት ማለት ስሜትን ማፈን ማለት አይደለም። ስሜትህ ሳይቆጣጠርህ መረዳት ማለት ነው። በንዴት ጊዜ ንግግርህ ግንኙነትን ሊያበላሽ ይችላል። በፍርሃት ጊዜ እድሎችን ሊያሳጣህ ይችላል። ጠንካራ ሰዎች ስሜታቸው ቢበረታም እንኳ ባህሪያቸውን የመቆጣጠር ብቃት አላቸው። ስሜታዊ ምላሽ ወይም ሪያክሽን ከመስጠት ይልቅ ቆም ብለህ አስበህ ውሳኔ ወይም መልስ መስጠትን ተለማመድ። ማንኛውም ሰው በንዴት ጊዜ መጮህና ራሱን መሳት ይችላል። አስቸጋሪ ሁኔታዎች ውስጥ መረጋጋት እውነተኛ ጥንካሬን ይጠይቃል። ያ መረጋጋት የኃይል መገለጫ ነው። ምክንያቱም ስሜታቸውን ስትቆጣጠሩ ሌሎች ሰዎች በቀላሉ ሊቆጣጠሯችሁ አይችሉም። የማይናወጡ ትሆናላችሁ። አሳቢ ትሆናላችሁ። ከሁከት ይልቅ ነገሮችን በግልጽነት አይታችሁ የምትወስኑ ሰው ትሆናላችሁ። ስሜቶች ሕይወታችሁን የሚቆጣጠሩ ከሆነ ግን የውስጥ ዓለማችሁ ይናወጣል። በአንድ ቅጽበት ደስ ይላችኋል፣ በቀጣዩ ትናደዳላችሁ፣ ከዚያም ደግሞ ትጨነቃላችሁ። ሕይወታችሁ ዘላቂ ያልሆነ ስሜታዊ ውጥረት ውስጥ ይሆናል። ነገር ግን ለስሜታችሁ ከመታዘዝ ይልቅ መመልከትን ስትማሩ አንድ ነገር ይለወጣል። ይበልጥ የተረጋጋችሁ፣ ሰላማዊና በማንነታችሁ የጸናችሁ ትሆናላችሁ። ያ የውስጥ መረጋጋት ደግሞ ራስን የመግዛት አቅማችሁን ይበልጥ ያጠነክረዋል። Voice of Will, your daily choice. ነጥብ 10 እና የመጨረሻው ከፍላጎት ይልቅ ለዲሲፕሊን ቅድሚያ መስጠት። ፍላጎት ወይም ዲዛይር በጣም ኃይለኛ ነው። ይጎትታችኋል፣ በጆሮአችሁ ያንሾካሽኳል። ትንሽ ረፍ፣ ነገ ታደርገዋለህ፣ ለዛሬ ቶ ምቾት ይገባሃል፣ አንዲት ስህተት ምንም አታመጣም ይላችኋል። አብዛኛው ሰው ለዚህ ድምፅ ይታዘዛል። ይሄ የሆነው ደካማ ስለሆኑ ሳይሆን አሁን ባሉበት ቅጽበት ተፈጥሯዊ፣ ቀላልና ደስ የሚል ስለሚመስል ነው። ይሄ የመጨረሻው ትምህርት በጣም አስፈላጊ የሆነውም ለዚህ ነው። ራስህን መቆጣጠር ከፈለግ ዲሲፕሊን የማንነት አካል እስኪሆን ድረስ ደጋግመህ ከፍላጎት ይልቅ ዲሲፕሊንህን መምረጥ መማር አለብህ። ፍላጎት ሁልጊዜ ትልቅ ነገር አይደለም፣ ብዙ ጊዜ ቀላል ነው። ማንቂያ ወይም አላርም ሲጮህ የመተኛት ፍላጎት ሊሆን ይችላል። እንደሚያዳክም እያወቅህ ጤናማ ያልሆነ ምግብ የመብላት ፍላጎት ሊሆን ይችላል። ከባድ ስራን የመሸሽ ፍላጎት ሊሆን ይችላል። ወይም ደግሞ በስሜት የመገፋፋት ፍላጎት ነው። እነዚህ ትናንሽ ፍላጎቶች አደገኛ አይመስሉም፣ ነገር ግን በየቀኑ ሲደጋገሙ ህይወትህን ይቀርጻሉ። ህይወታችሁ የሚቀረጸው በህልማችሁ ብቻ አይደለም፣ በእነዚህ ትናንሽ ቅጽበቶች በምትመርጧቸው ምርጫዎች ጭምር ነው። በእነዚያ ቅጽበቶች ፍላጎት አሁን ምን ደስ ይለኛል ብሎ ይጠይቃል። ዲሲፕሊን ግን በኋላ የሚጠቅመኝ ምንድን ነው ብሎ ይጠይቃል። ስለዚህ ጥያቄው ለአሁን ቅጽበት ትኖራለህ ወይስ ለወደፊት ህይወትህ ትገነባለህ የሚል ይሆናል።
እውነቱን እንነጋገር ከተባለ ዲሲፕሊን መጀመሪያ ላይ አያስደስትም። ሁልጊዜ አርኪ ላይሆን ይችላል። ተደጋጋሚና አድካሚ ይመስላል። ወጥነትን፣ ትዕግስትንና ስሜትህ ሳይፈቅድ ድርጊትን ይጠይቃል። ብዙ ሰዎች የሚወድቁት ለዚህ ነው። የተሻለ ህይወት ይፈልጋሉ፣ ነገር ግን ያንን ህይወት ለመገንባት የሚያስፈልገውን የዕለት ተዕለት ምቾት ማጣት አይፈልጉም። በተራ ሰው እና በኃይለኛ ሰው መካከል ያለው ልዩነት የሚታየው እዚህ ጋር ነው። ተራ ሰዎች ፍላጎታቸውን ይከተላሉ። ጠንካራ ሰዎች ዲሲፕሊናቸውን ይከተላሉ። ተራ ሰዎች ምን ማድረግ ደስ ይለኛል ይላሉ። ጠንካራ ሰዎች ግን ምን መደረግ አለበት ይላሉ። ይሄ ልዩነት ሁሉንም ነገር ይቀይራል። ፍላጎት ጊዜያዊ እርካታን ይሰጣል። ዲሲፕሊን ዘላቂ ለውጥን ያመጣል። ፍላጎት ለአንድ አፍታ ምቾት ይሰጣል። ዲሲፕሊን ለህይወት ዘመን ኩራትን ይሰጣል። ፍላጎት ከምቾት ማጣት እንድታመልጥ ያደርግሃል። ዲሲፕሊን ግን በምቾት ማጣት ውስጥ እንድታድግ ይረዳሃል። ከዚህ ሁሉ ትምህርት አሁን ካየነው ትምህርት ሁሉ አንድ ነገር ብቻ የምታስታውሱ ከሆነ ይሄኛውን አስታውሱ። ህይወታችሁ የሚቀረጸው ፍላጎትና ዲሲፕሊን በሚጋጩበት ጊዜ በምትመርጡት ምርጫ ነው። ይሄ ግጭት በየቀኑ ምናልባትም በቀን ውስጥ ብዙ ጊዜ ይከሰታል። በየቀኑ ወይ እየጠነከርክ ነው ወይም እየደከምክ ነው የምትሄደው። ወይ ለሁሉም ስሜታዊ ግፊት የምትታዘዝ ሰው ትሆናለህ፣ ወይ ደግሞ ራስህን በኃይል የምትመራ ሰው ትሆናለህ። በረጅም ጊዜ ውስጥ ይህ ልዩነት እጅግ ግዙፍ ይሆናል። ያ ልዩነት ሰውነታችሁ፣ አእምሯችሁ፣ ልምዶቻችሁ፣ ስኬቶቻችሁ፣ ሰላማችሁና የወደፊት ህይወታችሁ ነው። ለዚህ ነው ከፍላጎት ይልቅ ለዲሲፕሊን ቅድሚያ መስጠት ተራ ምክር ሳይሆን የህይወት መመሪያ ነው የምንለው። ውድ ጊዜያችሁን ሰውታችሁ እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናችኋለሁ። በሌላ ወሳኝና ጠቃሚ ትምህርቶች እስክንገናኝ ሰላም ሁኑ። Voice of Will, your daily choice.